ለዚህ ቻናል አዲስ ከሆናችሁ ኢትዮ ትረካ የሚለው ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ። 6 ጦር አንሶላው በደንብ በመጨቅየቱ የስሬቱን ነጭነት ቀይሮ ደማቅ ቀይ ቀለም ሆኗል። ከወገቡን በታች በፎጣ የተጠቀለለ እድሜው ወደ 40ዎቹ መጨረሻ የሚደርስ ጎልማሳ ብርዱንም ድንጋጤውንም ተጨምሮ ከመጠን በላይ ይንቀጠቀጣል። አፉን ይዞ ያለቅሳል። በውጭ በኩል ድምጽ ይሰማዋል። ምንድነው? ኧረ ፖሊስ ጥሩ! አይ በሩ ብንሰብረው ይሻላል የሚል ጫጫታ የበዛበት የተለያዩ ድምጾች። የጎልማሳ አይኖች ግን እርቃኗን በጥይት ተመታ ከወደቀችው ሴት ላይ ሊነሳ አልቻለም። በውጭ በኩል በሩን ለመስበር የሚታገሉ ሰዎች ሙከራ እንኳን ከመፍዘዝ ሊያነቁ አልቻለም። አይኖቹ እንባ ሲሞላቸው ጨፍኖ እንዲፈሱ ከመፍቀድ ውጪ ትኩረቱ ለደቂቃ ከሬሳው ላይ አላነሳም። አሸናፊ ከእጮኛው ሰብለ ጋር እራት ከበሉ በኋላ ጥሩ የፍቅር ምሽት ለማሳለፍ ስላሰቡ ሌሊት ሊቃረብ ትንሽ ሲቀረው ተያይዘው ከሆቴል ወጡ። አሸናፊ ጥቁር ዴክስ መኪናውን ከሆቴሉ መኪና ማቆሚያ ይዞ ሲወጣ ሰብለ ሆቴሉ በር ላይ ቆማ እየጠበቀችው አገኛት። ከሌላው ጊዜ በላይ ውብ ሆና ታየችው። የመንገዱ ፈዛዛማ የመብራት ቀለም ከለበሰችው ጥቁር ቀሚስ ጋር ተዳምሮ ፊልም ላይ ያለች ዋና ገጸ ባህሪ ያስመስላታል። ጊዜ ማባከን አልፈለገም። የዛሬው ሌሊት ቶሎ እንዳይነጋ እየተመኘ ጎተራ ወደሚገኘው የጋራ መኖሪያ ቤቱ ፍጥነቱን ጨመር አድርጎ መንዳት ጀመረ። አሸናፊ አንዴ ሰብለን አንዴ ደግሞ መንገዱን እያየ መኪናውን ያበራታል። መጀመሪያ 40 ከዚያ 50 በመጨረሻም ፍጥነቱን በ70 አድርጎ ጉዞ ወደ ቤቱ። እኩለ ሌሊት እየተቃረበ ስለነበረ ከቦሌ ወደ አሸናፊ መኖሪያ ጎተራ ኮንዶሚኒየም ወደሚወስደው መንገድ ክፍት ስለነበረ ሁኔታው ለሱ እያጎበደደ እንዳለ ተሰማው። አሸናፊ ተቅበዝብዟል። ከሰብለ ጋር አብሮ ማደሩ አዲስ ነገር ባይኖረው የዛሬው ሁኔታ ግን ለራሱም ገርሞታል። የሚያያቸው እያንዳንዱ የሰውነቷ ክፍሎች አስጎምጅቶታል። እምቢ ስላለችው እንጂ ጉዳዩ እዛው ሆቴል ክፍል ውስጥ ቢጨረስ ምኞቱ ነበረ። ቤቱ የሚገኝበት 4ኛ ፎቅ ላይ ለመድረስ የሩጫን ያክል ላጥ እያለ ወጣ። ሰብለ ግን ያደረገችው ሂል ጫማና ሰውነቷ ላይ የተጣበቀው ቀሚስ በአሸናፊ ፍጥነት ደረጃውን እንዳትወጣ አግዷታል። ቤቱ በር ላይ ስትደርስ ወለል ብሎ ተከፍቶ ጠበቃት። አሸናፊ በባህሪው በር መዝጋት አያውቅም። አፍህም ዚፕህም እንደ በር ሁሌ ክፍት ነው